ግጥምን ለምን ትጽፋለህ? አሁን የስካርፍን አብዮት እናስደሳለን ብለን ጥሪ ሲደረግልን ስካርፍ አድርጋችሁ ነው የተባለው። ብዙ ነገር እየሆነ ባለበት ጊዜ እንደዚህ የምንጽናናበት ሰላም የዩቱር ኢንተርቴይንመንት ቤተሰቦቻችን፣ ዛሬ የመጀመሪያው ቪዲዮአችንን ወደ እናንተ የምናደርስበት ሰዓታችን ላይ እንገኛለን። የምገኘው መገናኛ 24 መሶብ የሙዚቃ ማዕከል ውስጥ ነው። ዛሬ የገጣሚ አንዱ ጌታቸው ሁለተኛ የግጥም ስራ የሆነው ስካርፍ ቡናና ጢስ ዛሬ ይመረቃል። የምርቃ ስነ ስርዓቱን ወደ እናንተ እናደርሳለን። እናንተ ግን እስከዛ ሰብስክራይብ ማድረግ ቤተሰብ መሆናችሁን እንዳትረሱ። ተከታተሉ። እንዴት እኖራለሁ ዋሆይ ሰው በቃኝ በማለት ያስመረረኝ ዋሆይ ሀሳብ ወዲያ ወዲህ ሆኖ አስቸገረኝ አዳራሽ ውስጥ ሰው ያለ አይመስልም። እስኪ የሆነ ድምጽ ይመቻችሁ። ዛሬ ያሰባሰበን የአንዱ ጌታቸው ሁለተኛ የግጥም መድብል የሆነው ስካርፍ ቡናና ጢስ ነው። ስካርፍ ላይ በጣም ከፍተኛ የሆነ ተጽዕኖ እየተፈጠረ እንደሆነ ሰምታችኋልና ስካርፍን ከመጥፎ ነገር ጋር የማያያዝና የገጣሚዎች አይከን ነው። ግን ያው አንዳንድ ነገሮች ያለ ቦታ ሲገኙ ዋጋቸውን ያጣሉና በዛ ምክንያት ይመስለኛል እኛ ደግሞ አሁን የስካርፍን አብዮት እናስደሳለን ብለናል። ምናልባትም ሰማያዊ አብዮት ስለመጣችሁ በጣም ደስ ብሎናል። በጣም ነው የምታምሩት። እየተጨዋወትን በግጥሞች ጎበዝ ገጣሚያን የምትወዷቸውን ወዳጆቻችንን ጋብዘንላቸዋል። እንገናኝ። ቢያንስ ድባቴ ላካፍልሽ፣ አይዞሽን ልመጽወት፣ ለጊዜው ከቸር ልብሽ ልከተት። እንገናኝ በጠፋሽበት ሰማይ ክንፍ አብቅዬ እንኳን ብታይ ራሴን በአይንሽ ውሃ አይቼ ከተመለሱ ራስሽን ከስስቴ ገብተሽ ካክሽ ከሚቀጣን ቀን ላፍታ እንድንተላለፍ እንገናኝ። ከሚፈጀን አለት ኑረት ከሚጠልፈን አዚም እድል በዝነ ህሊናሽ ማረፊያዬ ላውደለድል እንገናኝ ይላል። አመሰግናለሁ። አንዱ ግጥም ላንተ ምንድነው አለኝ። መጽሐፍ ላይ እንደሚወጣ አላወኩም፣ ግን እኔ ዝም ብዬ ለምን እንደምኖር የምፈልግበት ነገር ነው እና እንደ መሳሪያ ነው የማየው አልኩ። ስለዚህ አንድ እንደዚህ አይነት ግጥም ባነብ ጥሩ ነው። የግጥሙ ርዕስ የልዑል ልጅ መሆን ይላል። እሰይ ኪሴ ሞላ፣ እሰይ ሆዴም ሞላ፣ ግን ከዚያስ በኋላ ወለደ ከበደ ደረጃ አሰገደ፣ ግን በደስታ ፈንታ እየከፋው ሄደ። ሰማይ ላይ ተሰጣ
ኮከብ አማከረ የሊቅ የደቂቁን መጽሐፍ መረመረ እውቀትን ሲያበዛ ሐዘንን ጨመረ ጻፈ ስዕል ሳለ ብራና ወጠረ አሰበ ረቀቀ ሙዚቃ ቀመረ አመነ አመለከ ደግሞም ጠረጠረ በቃ ለዚህ ሆኖ ሰው የተፈጠረ። እንኳንም ደስ አለ መጽሐፍ ለምርቃት ስለበቃ። እሺ ሰሞኑን በቅድሚያ ግን ሰሞኑን አንድ ቻሌንጅ የሆነ ነገር አይቼ ነበረ የግጥም ደራሲ ያለኝና እሱን ጥያቄ አንተ ጥያቄ አይመስለኝም። ስለዚህ እኔ ልጠይቅ ግጥምን ለምን ትጽፋለህ? እሺ አንደኛው ዋና የምጽፍበት ምክንያት ለምሳሌ መተኛ ቦታች ላይ የሚኖር ደፍተር አለ ምናልባት ሌላ ሰው አላውቅም እኔ ጋር አለ እና ሀሳብሽ የምታሰፍሩበት ማለት ነው የቀኖች እና የዲያሪ ነው የሚባለው ኖርማሊ እንደዛ ነው የሚባለው። እኔ ደግሞ ዲያሪ ሳይሆን ግጥም ጽፎ እና እነዛን በመኖር ውስጥ የሚያጋጥሙኝ ማንኛውም አይነት ጥያቄዎች ወይ ስሜቶች ለማስፈር ነው ግጥም ጽፈው በዚህ ምክንያት ነው። እሺ ከ6 አመት በፊት ለአንባቢያን ይበቃ መጽሐፍ ነበረ ባዶ ሰው በባዶ ቤትና እሱ ግጥም ታዲያ በህዝብ ዘንድ ምን አይነት ተቀባይነት ነበረው? አይ ቲንክ የግጥም ሰርክል ያው መጀመሪያ መጽሐፍ ሲሆን ግጥም ሰርክሉ በተለይ ደግሞ ገጣሚው ጋር ጥሩ ሪስፖንድ አይቻልም። ጥሩ ምላሽ ነው ያየሁት። የተለያየ ጽሁፍ የሚጻፉበት ሰዎች አሉ የመማሪያ ተማሪዎች ማለት ነው። እንደገና ደግሞ ይሄ ውይይትም ተደርጎበታል እና ጥሩ ነበር። ብቻ እንደ መጀመሪያ መጽሐፍ አልነበረም። ሰውም በመጽሐፉን ያስታውሰዋል። 6 አመት ግን አራቀም ሁለተኛ ግጥም ለመጽሐፍ ኦኬ ያው የመሃሉ ይሄኛው እንዲወጣ የሚያደርግ ፕሮሰስ ልክ ያኛው እንዳለቀ ኦሬዲ እዚህ ላይ ያሉትም አንዳንዶቹ ከዛም በኋላ ያኛውን ፐብሊሽ ከገባ በኋላ ከዛ በኋላ ደግሞ አዲስ ወረቀታ የምታገኘው በቃ ነው ጨርሰሻል። እዚህ ላይ ግን ደግሞ የተጻፈው ሁሉ ፐብሊሽ አይደረግም። አንዳንዶቹ እንደ እኔ ነው። ለምሳሌ ትልቅ ውድድር ቢኖርሽ ትሬኒንግ የሚባላል ሶ ምናልባት ትሬኒንግ ላይ ቃላት አመራረጥ፣ ቃላት ጨዋታ፣ ስታይል ልዩነት ለመፍጠር ምናምን ጥናት አለ አይደለም። የባለፈው ባዶ ሰውና የኛው በጣም ልዩነት አለ። እዚህ ጋር ላይ በጣም ሲምፕሊሲቲ አለ። በጣም ነገሮችን በቀላል ለመግለጽ የሞከርኩት የመጀመሪያው ላይ ሐሳቡን ትንሽ ቃላቶች የሚጠቀማቸው ቃላቶች ትንሽ ከበድ የሚሉ ነገሮች ያሉበት ነው። ሶ ያንን የስታይል ለውጥ ለማምጣት እንደገና ደግሞ እዛኛው ትንሽ ፊሎሶፊ ኮንሴፕቶች ናቸው ያሉት። እዚህኛው ላይም ብዙ ጊዜ ወደ ስሜት የሚቃረቡ ነገሮች ናቸው ያተባሉት። እንደዛ ነው። አንዱ እንኳን ደስ አለ። በጣም የወደድኳት ግጥም አለች፣ አጭር ግጥም። አንቺም እኔን ትጠይኛለሽ፣ እኔም እኔን እጠላዋለሁ። የጋራ ጠላት አለን፣ ለምን በሷን ወዳጅ? ዛሬ የሚመረቀው አዲሱ የግጥም መጽሐፍ ላይ ሽፋኑን ሳየው ርዕሱ ስከርብ ቡናና ጢስ ይሰኛልና እዚህ ላይ ምን አይነት የምትሰጠው ማብራሪያ አለ? ርዕሱ ምንም በተመለከተ ነው። ርዕሱ የሚገርምሽ በተለምዶ ገጣሚ የሚባሉት የገጣሚ ማህበረሰብ ይወዳል ተብሎ የሚነሱ ነገሮች አሉ። እንደመለያው እንደመታወቂያው የሚታዩ ማለት ነው። ከዛም ማለት አንደኛው ስካርፍ ያረጋሉ ነው የሚባለው። ከዛ ደግሞ ለውይይት ግጥም ደግሞ አሁን ዘመናዊ ፈላስፋ ማለት ትችላለሽ። ምክንያቱም ሀሳቦቹ ተረምጥ ብለው የሚያስቀምጥ የሚጠይቅ ነው ፈላስፋ ነው። ገጣሚው እንደዛ ነውና የሚሰበሰቡ ደግሞ ቡና ላይ ቡና ከጓደኛው ጋር ሲገናኝ ቡና ቦታ ሆኖ ስለሆነ እሱኛው አንደኛ መሰባሰቢያቸው ነው። ቡና ይወዳሉ ይባላል። ሌላኛው ደግሞ ቡና ድባቡን አሁን ሀሳቡን ላይ ደግሞ ጢስ ማለት ጣኑ ማለት ነው። እና ከነሱ ድባብ ማለት ነው።
ስፔሲፊክ ነገር የመምረጥ እሱን ለመግለጽ ነው እነሱ ርዕሱ የተጠቀምኩት። ለዛም ነው ጥሪ ሲደረግልህ ስከርብ አድርጋችሁ ነው የተባለው? አዎ ያው አይዴንቲቲ ቢልድ ስታረጊ አሁን ለምሳሌ የሆነ ሀሳብ ቢኖርሽ ለምሳሌ አንቺ ጋዜጠኛ ነሽ ያንን ነገር ከሌላኛው ጋዜጠኛ ለመለየት ሰም ማድረግ አለብሽ። ወይ ድምጽ በማጮህ ሊሆን ይችላል። እኔ ይቻላል ብዙ ሬዲዮ ላይ የተለያየ እንትባራት የሆነ እንትኖች ስላየው ማለት ልክ እንደዚሁ ያንን የራስሽን አይዴንቲቲ ለማምጣት ራስሽን መሆንና በቃ እና ይሄኛው እንደውም ቼክ ነው ስካርፍ ነው የሚባለው እንደውም ወደ መተው የተደረሰ ነው ግን እንዳይተው ይዘው እንዲመጡ አንድ የሚያደርገን ነገር ማለት ለምና ለየት ነው ማለት የምንገኘው የአንዱ ጌታቸው ቫይብ ላይ ነው። ስካርፍ ቡናና ጢስ ላይ ነው የምንገኘው ማለት ነውና ግጥም እየተጫወትን ሙዚቃ እየተጫወትን እንደዚሁ መንቆይ ይሆናል። በገናዎቼ ይሄንን እሳት ያጠፉታል። በገናዎቼ ይሄንን ንዳድ ያበርዱታል። በገናዎቼ ይሄንን ጅራፍ ይነጥቁታል። በገናዎቼ ይሄንን የእንባ ምንጭ ያደርቁታል። በገናዎቼ በአውታራቸው በአሰርቱ ሀገሬን ከስር የሚፈቱ በገናዎቼ ወንጭፎች ናቸው ጫጩት የሚነጥቅ ሞት የሚመቱ አሰርቱ አውታር ሲደረደሩ ክፉ መናፍስት የሚገናበሩ የቂም ጥልማሞት ጩኸት የሚያበርዱ የፍቅርን ስለት የሚሞርዱ በገናዎቼ የቸኮለን ሞት በድምፅ የሚያርዱ በገናዎቼ ገጣሚ አንዱ ጌታቸው እንግዲህ ከዚህ በመቀጠል ለአንባቢዎች ማድረስ ማስተላለፍ የምትፈልገው መልእክት ይኖርሃል? እሺ ርዕሱን አሁን ባለፈው ባዶ ሰው ባዶ ቤት የሚለውና አሁን ሁለተኛው ነው ደግሞ ስካርፕን አንብቡ። አስተያየት እዛው አድሬሱን ስላለ አስተያየት በዛ መላክ ትችላላችሁ። ለማንኛውም አስተያየት ዝግጁ ነኝ። ለወቀታውም ለምስጋናው እና ይመስለኛል ልክ ፐብሊሽ ሲሆን ቅድም እንዳልኩሽ የግል የነበረው ሀሳብ ቅድም እንዳልኩሽ ዲያሪ በቃ አንብቡት ብሎ እንደማለት ነውና እንዴ ነው እርቃና እንደመውጣት አይነት ነገር ነው። ፊሊንጎችን አጥቶ ማስቀመጥ ማለት ግን አርቲስቲክ በሆነ ወይ ላይክ ዛሬ ምስር ወጥ በላው ምናምን አይነት ሳይሆን በቃ ዴብስ ከሰው ጋር ያለሽ እና በመኖር ውስጥ ያለ የተለያየ አይነት ስሜቶች የሰፈሩበት ስለሆነ ሰው አንብቦት በእርግጠኝነት የራሱን እዛው ውስጥ አንባቢ ውስጥ ያለውን እና ለሰው የማይነግረው እና የተለያየ የሚሰማውን ስሜት ሰምባሪ እንደዚህ የሚሰማው ለማሰብ ለሌላም ይጠቅማል ያስባል። ግጥም ማንበብ አንደኛው ጥቅሙ ለአንባቢ ይሄ ኢሞሽናል የሆነ ስቴቱን ላይ የመረዳትን ይሰጣል። ግጥም እሱ ነው ዋናው ጥቅሙ። ለሰው ልክ ዲያሪ ላይ ለሰው ማትነግረው አይደለም ተስቀምጨው ግጥም ላይም ደግሞ ለሰው እንደዚህ ማትወያየች የሚመስሉ ሀሳቦችን እና ሀዘኖችን እና ውጣ ውረዶችን ምናምን በቅንነትና እንዴት ነው የሚባለው በስስ ሆነሽ ስለምታጋሪ ያንን ደግሞ ሌላ ሰው ሲያነባው ያንን ማጋራት ያንን ኤክስፕረስ ማድረግ ምናምን እንደ እረፍት ማግኛም ሊጠቀመው ይችላልና ያንን ነገር ውይይት የስሜት ቅብብሎች ምናምን ለማምጣት ይጠቅማል ያስባልና ቢያነቡት በጣም ይጠቀማል። እኛም ለዩቲዩብ ኢንተርቴይንመንት ቤተሰቦቻችን ገዝተው እንዲያነቡ መልእክት እናስተላልፋለን። በቀጣይ ደግሞ ሶስተኛው የግጥም መጽሐፍ ለንባብ ሲበላ ይሄን ገዝታችሁ ካለቀ በኋላ ማለት አረ ያልቃል። አመሰግናለሁ በጣም ደግነትሽን አንዳንድ ጊዜ ደግሞ ጨዋታና ሳቅሽን አልረሳም አለኝ ተተክሎ
ቀርተሽ የፍቅር እመቤቴ አው የቆምንበት ቦታ ድቅን ይላል ፊቴ የቆምንበት ቦታ ድቅን ይላል ፊቴ። ነጋሉ ግድግዳ ነው ሰማይ በውስጡ የታጠርኩኝ የታፈንኩኝ መንገደኛው ሁሉ ቆስሎ የቆመ ፈረስ የመሰለ ኖረ የሚሉት ሁሉ የከሰለ ብቻ መሆን ከሰው መሆን ያልተሻለ ስንጥቅ ብሎ መሬት በዋጠኝ እያልኩ ሰላም አደርክ እንዴት ተባልኩ። ግም አፍ መግመጡ ወጫ ቡና እየማኩላ መሬ ቆይ መንጋቱ ጋር ነው ጥሌ ወይስ አንቺን መውደድ ይሁን ስራዬ ወይ እንደሞት አትለመጂም ነው ቆይ ካንቺ ጎን ስነቃ ነው ነጋም ነው። መስከረም ጥቅምት ከላፍቶ ዳገት እንደሚነሳ ልብ የሚያሳቅል ቀልብ የሚነሳ የጽጌ ሰሞን ያደይ አበባ የጸደይ ሽታ አንድ ሳቅ አላት አንድ ፈገግታ የናፍቆት አጸድ የፍቅር ሰፈር አንገት የሚስም ልክ እንደ ከንፈር እንደ መልአክ በግራ በቀኝ እያረበበ ከዘመን ክፉ የሚጠብቀኝ አንድ ሳቅ አላት ከሷ አፍ ብቻ የሚስገመገን በምድር ዕድሜ የማይደገም የማይቻለን የሚቻልላት አንድ ሳቅ አላት። የሰማይ ደረት ተሸነቆረ እንደ ጣቃ ጨርቅ ተተረተረ ትርትሩ መሃል አይኔ ቢከተኝ ቅዱስ ቅዱሱን አመላከተኝ ተስፋ መቅደሱን አንድ ሳቅ አላት ከሆነ ቦታ ስቃለች እሱ። ሰረኝ ሸክላው ሆንኩ ሰበረኝ ልክ እንደቆምኩ ያጨደውን የሕጸጽ ቃል መለኮቴ ጋር ተቀላቅሏል ግን አልራኩም። ከገላዬ የቀባኝን እንደ ውበት ቆሜ ሳየው የጸጸት መልክ ነበረበት። ከትናንቱ የገዛሁት መታመሙን እንድሸጠው ከሚከትቡት መላእክት እንደ ሰነድ እንድገልጠው አምላክ እንኳ ጠባሳውን አስወደደው። ማን ይገዛል ከነገ ላይ ተበድሮ ዛሬን ቆሞ ነገን መኖር ቀረ ድሮ። በዛ ሰዓት ሔዋን እንደ መዝገበ አዳም ወይ ሰይጣን ቀድሞ የገለጣት እንጃ ቀሪዋን ምትለቅም የማን ነው መሬቱ ብላ አልጠይቅም። እኔም እስከማውቀው እያልጠየቀኝ ነው እሳት የሚሞቀው። ተፋጀን ከፍም ፍራሽ ተጎዘጎዝን ሰማይ ቢሰበር የማንበርድበት ምታት አልያዝን። እንዲያው ለአጀብ ሩህ ተቆንጅቶ ይመላለካል ከመንበሩ ላይ እንዲህ ነው ማፍቀር የሚል አድናቆት ጌታ ይልካል። እንደ ንጉስ ቃል ከመሃል ላይ ይደነገጋል አእላፍ ዕቁባት በየጀንበሩ ይመነደጋል። እኔስ ከአጽሜ ስር ቢሰገሰግም አንድ የካመኑት የበኩር ልጅ ነው ባርነት። ሳቋ ቢሰላ የዓመታት ቀለቡ ወተት ይፈሳል ጥርሷ ቢታለብ ከንፈሯ ሲያምር የደጋ አሰል የበረሃት የምር መዓዛ ወዟ ያደስ ያሪቲ አምራ የምትታይ በድሪያ ሽቲ ኡመተ ፈናን ኡመተ ቀሽቲ ርግብ አይነ ርግብ ልበ ስግብግብ ወዳ ማሰለች ወዳ ማጠግብ አዛኛ አንጀቷ ከማርያም ባይልቅ በእጇ እየሰጠች በአይኗ የምትመርቅ ትሁት ናት ጻድቅ። መጻተኛው ሊቅ በቀን በፋኖስ ያፈላለጋት የሰው ልጅ ትርጉም የሰው ልጅ ንጋት ጎልታ ባትታይ የማያሰጋት የአበባ ስር ናት የነፍስ ቅኔ የምታዳግት ለቃል ለምናብ የልብ መዝሙር የአእምሮ ተአብ
ኧረ በስመ አብ አስቸግርኩ አይደል ወድጄሽ አስቸግርኩ አይደል ጠርቼሽ ድባቴሽን ቀምቼሽ ሰቆቃሽን ቀምቼሽ ብቸኝነትሽን ቀምቼሽ አስቸግርኩ አይደል ይሄው ራሴ ወሰድኩብሽ እኔማ ሴጣኔም ለምዶኝ ህመሜም ለምዶኝ ሰማይ ሜዳው ለምዶኝ እንዴት ከመሰለ ሰው ጋር ተገፋፋው ብዬ እንጂ የእውነት ስለችኝ ወዴትም የማይሄድ ዝምድና መጎተት ምናልባት የመንገዱ መብዛት ይሆናል እንዳንገናኝ ያደረገን የአማራጭሽ መብዛቱ ይሆናል አማራጭ የሰጠሽ ይኸው ራሴ ወሰድኩሽ ድሮም ከፍላጎቴ በላይ ምን ጠላት አለኝ ድሮም ከፍላጎቴ በላይ ምን ጠላት አለኝ ከመንፈግ ውጪ ምን ኃይል አለሽ ይኸው ራሴ ወሰድኩሽ ፕሮግራማችን ለማጠቃለል በቃ ጫፍ እስካሁን ስንት ጫፍ ነው የተናገርኩት ብቻ ግን ጫፍ አለው ሰይፉን አስኪ ሰይፉ እዚህ ነኝ እሺ ሰይፉን ለሰው ከወሰተ ቤት እዚህ የመጣችሁ እያንዳንዳችሁን አመሰግናለሁ በነገራችን አንድ ሰው ግጥም የሚጽፈው ቃል ምንም አይነት የሚሰማን መግለጽ አይችልም ቃል በጣም ቃል ሄዶ በቃ ከዝምታም ይበልጠዋል አሁን ለምሳሌ እስካሁን እዚህ ቆሜ ዝም ብል የተሻለ ተናግሬ ሊሆን ይችላል ለዛ ነው ግጥም የምጽፈው እና አመሰግናለሁ የሚለው ቃል አይገልጽም ስለመጣችሁ ምክንያቱም አካሉ ጊዜያችሁ ሰጣችሁ ከአክብሮት እዚህ ድረስ ስለመጣችሁ ሁሉ ነገር አመሰግናለሁ አባቴ ላጎቴ ማለት ቤተሰቦቼ ቶች ያሉ እናንተንም በጣም አመሰግናለሁ ያው ደስ ሰጥ ያቀረቡልንን ወዳጆች ቴዲ ካሳ ሚካኤል ምናሴ ሂክማ ባንቺ ሀብታሙ አደራ ኃይለ ልጅ መልስ ታዲዮስ ዳኒ እና ሌሎችም የዘረጋችሁ ካላችሁ ከልብ እናመሰግናለን ስላደመቃችሁን አብራችሁን ለመሆን ልባችሁን ስለሰጣችሁ ስለምትወዱ ስለምንወዳችሁ ውድ ጊዜያችሁን ሰጣችሁ አብራችሁ ስለሆናችሁ በጣም ነው እናመሰግናችሁ ከቃል የተሻገረ ምስጋና ማለት ነው ሞሶብ በጣም ነው የምናመሰግነው ይሄን የመሰለ የሚያምር ቦታ ባይዘው ወይ ኢቨንት ማዘጋጀት ስትፈልጉ ድግስ ማንኛውም አይነት ከሙዚቃ የሚገናኝ ከአርት ኤግዚቢሽን ሊሆን ይችላል እንደዛ አይነት ነገር ስታስቡ ኮንሲደር አድርጓቸው እነሱና በጣም ሃምብሎች ናቸው ለመነጋገር በጣም ኦፕን ናቸው ታውቃላችሁና የአርት ሰዎች ስለሆኑ ይሄን ቦታ ኮንሲደር ብታደርጉት ጌት ቱጌዘርም ካላችሁ ምናምን መሶብ መታችሁ መነጋገር ትችላላችሁ መጽሐፍ እየገዛችሁ እንግዲህ ያው መቼም ሀብታም ለመሆን አይደለም ግጥም ጽፈው ታውቃላችሁ አይደለም እና 300 ብር እና እየገዛችሁ ለወዳጆቻችሁ መስጠት ትችላላችሁ ፌስቡክ ላይ ሶሻል ሚዲያ ላይ ሃሽታግ እያደረጋችሁ አስተዋውቁልን ውድ ጊዜያችሁን ሰጣችሁ ከኛ ጋር ስለቆያችሁ ከልብ እናመሰግናለን ይመቻችሁ